አንተ ጊንጥ የምታመጣቸው ተከራዮች ጊንጦች ምን እንዴ? አይ ጋሼ ደግሞ ምን አረገ? ሱስ አለበት? የለበትም። እሺ ሱስ ከሌለበት ያመሻል። እኔ ሱሱ ይሻለኝ ነበር። ወንድሜ ልጅ ተኝቶ አያድርም። ነጋ ጧ መሸ ጧ እንቅልፍ የለውም እኮ ነው። እንዴት አደሩ ጋሼ? ደህና አደሩ ጋሼ? እንዴት ነህ? እግዚአብሔር ይመስገን። እኔም አድሬያለሁ። ምስጋና ለሱ። እኔ የምልህ ከቤቴ ጎን ያለችዋን ክፍል ነው የሰጠው ያከራየው እና ሁሉም ነገር ይሰማኛል። ማታ እንትን ሰልፍ እየመራህ ነበር፣ ፉጨት ነበር፣ ሆይታ ነበር። ኳስ እኮ ነው ጋሼ። አዎ ኳስ ነው በእውነት። እኔ ደግሞ እኮ ምን ተፈጥሮ ነው በሆነች በእንስት ድምጽ በቃኝ ውረድልኝ ዞር በል አይነት የሚል እንትን እየሰማሁ ጋርዲዮላ እኮ ነው ማድሪድ በዚህ ጋርዲዮላ ነው። እውነትህን ነው። ቀድሞውኑ ነጮች ድምጻቸው እንደ ሴት ነው። የጋርዲዮላ ድምጽ ነው ለካ። ጨብጫቡም ነበር ሌላ ነገር መስሎኝ እኮ። እኔ የምልህ ቀድሞ የምታመጣት አንዲት ኮረዳ ነበረች። እንደውም የሷ ፋልሴቶም ትጫወታለች። አምባሰል ባቲ መድረክ አያይዟም ጥሩ ነው። ያው እኔ ህይወቴ ውስጥ ያለችው አንድ ሴት ብቻ ነች ጋሼ ያውቃል። እሷ ትሆናለች። ትንሽ ስጃጅብህ አይኔ ከለርም አይለይ መሰለህ አይደል? በከለር በአይነቱ እያመጣህ አንድ ሴት። አይ ጋሼ እኔ የምልህ 2 ሳምንት ነው የቀረህ አይደለ? ወር ሊሞላ። እሷን ጨርሰህ ውጣሺ ውጥት በል። ኧረ ጋሼ እኔ እንደ ሌሎቹ ተከራዮች አላምሽ። እንዴት ጋሼ አታምሽማ? እሱማ በጊዜ መተህ ነው የምተኛው። የሲቃው ድምጽ ረብሽ ሰላምት ጋሼ የሚከራይ ቤት አለ የኔ ቆንጆ ከኔ ጎን ያለው ባዶ ክላስ እዛ ትግባ። ካንተ 10ንም ክፍል እየዞርክ ልተኛበት። ኧረ ጋሼ አይደል? እንደዛ ይሻላል። ደላላ ነው የላከሽ ሩም አለ ብለህ